አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድ ቤተሰብ ኢትዮጵያዊ እህት ወንድሞቼ፣ እንዲያውም ክርስቲያን ወገኖቼ በስደት ላይ ያላችሁ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? የዛሬው ቪዲዮዬን እስከ መጨረሻው ድረስ ተከታተሉት። አብሽር፣ አላህ ሱብሃነሁ ወተዓላ ከኛ ጋር ነው። ሁሉን ነገር ፈች የሆነው ጌታ፣ ሁሉን ነገር ተመልካች የሆነው ጌታ ያ ረብ አላህ ከክፉ ነገር ጠብቆ በሰላም ለሀገራችን፣ ለእናት አባት፣ ለእህት ለወንድሞቻችን ልጅ ኢትዮጵያ እያለን በስደት ያለን እናቶችን አላህ ሱብሃነሁ ወተዓላ ግድፍ ጥግና አድርጎ በሰላም ሀገራችን ያስገባን። ሀባይብ ገልቢ እና የዛሬው ርዕሴ እንዴት ልግለጻቸው የስደት እህት ወንድሞቼን ይላል። አብሽሪ ማለት ነው የሚያስደስታቸው በውስጥ እየገቡ ማጽናናት ስራቸው፣ መልእክት ሸር ማድረግ መተባበራቸው። የሰው ደስታ እኮ ነው የሚያስደስታቸው። አቤት አስደሰቱኝ፣ በምን ልግለጻቸው? ምን ብዬ ልሰይም? በምን ስም ልጥራቸው? እህቴ ጠፋችኝ ምን ላርግ ስላቸው፣ አምጪ ቁጥራቸውን እንደውልላቸው ብለው ሲጠይቁኝ የት ነው ሰፈራቸው? እኔም ቀጠልኩና ሀገሪቱ ዱባይ ኢላአን ከተማ አልኳቸው። ውዶቼ ላላህ ብላችሁ ተባበሩኝማ፣ መቼም ደስ ይላችኋል ደስታዬን ስሰማ። አብሽር አታልቅሺ እንፈልጋለን በተቻለንማ፣ ተይዛ ነው የሚሆነው ተፍትሽ አለ ነበር ኢላአን ከተማ ብለው ሲያጽናኑኝ፣ አብሽር ሲሉ ያኔ የደስታ እንባ ነበር ያነባቸው አይኔ። በሰው ሀገርማ ምንም አይንካችሁ፣ ደስታችሁን ሽቶ ለሀገር ያብቃችሁ። አላህ በራህመቱ በዝነቱ ይዟችሁ፣ ጭንቀትና ሀዘን ያስወግድላችሁ። በደስታ በሰላም በተውሂድ ያኑራችሁ። ሌላ ምለው የለም እሱ ይጠብቃችሁ። ተዋዳችኋልና አሞ ማሄር እህታችሁ። ልንገራችሁማ ለወንድሜ ደወልኩ ልነግረው አስቤ፣ እምባዬ ቀደመኝ ሸፈተብኝ ልቤ ብሎ ሲጠይቀኝ፣ ምን ሆነሽ ነው ውዴ? ምንስ አጋጠመሽ? ለተናግሪኝ ያሰብሽ ሚስጥር ነበረሽ? ተብረከረክ እኮ እምባሽም ቀደመሽ። ባክሽ ንገሪኝ የሆንሽውም አለሽ እያለ ወንድሜ ብሎ ሲጠይቀኝ፣ ያኔ ምን ልናገር ውስጤን እያመመኝ። እኔም ቀጠልኩና ምን ብዬ ልንገርህ የእናቴ ልጅ ወንድሜ አብሮ አደጌ፣ እኔማ በውስጤ ብዙ ነገር ይዤ ታፍኔልሃለሁ። እማዋየው የለኝ አላህ ብቻ እኮ ነው ከጎኔ ያለኝ። እኔማ ምን ላድርግ በጣም ተቸገርኩኝ። በውሸት ታስሬ እየተወነጀልኩ፣ ያልሰራሁትንም ሰርታለች እያሉ፣ ያልወሰድኩትንም ወስዳለች እያሉ። ወንድሜ ልንገርህ በጣም ደክሞብኛል፣ ውስጤ ተረብሿል፣ ልቤም ቆስሎብኛል። የኔን ነገር ምን ብዬ ልግለጸው የውስጤን ዝርዝሬ? አንተ ብትኖረኝ አለህልኝ ብዬ አንድ ወንድሜ ነበርክ፣ እንዳላንገላታህ ብዙ ጥሬ ነበር በእኔ ስበብ ሆኖ እንዳታለቅስብኝ። አሁን ግን አልቻልኩም፣ ሁሉንም ልንገርህ ብለህ ስማኝ። የእናቴ ልጅ ወንድሜ ዛሬ ልግለጽልህ። እሺ ውድ እህቴ ያለሽን ንገሪኝ፣ ምንም ችግር የለም። አንቺ ስትከፊ እኔ በጣም አዝናለሁ።
ማናለኝ ያላንቺ ሕይወቴን በሙሉ እሰዋልሻለሁ ብሎም ሲናገረኝ ወንድሜ እንዲኮ ነው እንዴት ብዬ ላውራው? ብሶቴን ዘርዝሬ የውስጤን ብነግረው በጣም ያዝንብኛል፣ በጣም ያለቅስብኛል። ውስጡ ተጎድቶ ነው ያለው በአሁኑ ጊዜ። እኔም አልጨምርም ሀሳቤን ዘርዝሬ እህቶችም አሉ ልንገራችሁ ብዬ እንዴትስ ልንገራት? እህቴ በስደት ታለቅስብኛለች የተጎዳሁ መስሏት። አቤት ስደተኛ፣ አቤት የአረብ ሀገር ሴት ምን ብዬ ልግለጻት? ሁሉን አፍና ነው በህይወት ዘመኗ የምትኖር እሷ። አቤት በደላችን፣ አረ ስንቱን ላውራው? እህቴ ጠንክሪ፣ አብሽር ከጎንሽ ነኝ። ዛሬም አለሁልሽ፣ ሁሌም በተበዳይ አላህ ስላለበት ብቻ አንቺ ጠንክሪ፣ ሁሉን ነገር ችለሽ ዘና ብለሽ ኑሪ። አቤት የሰው ሀገር ስንቱን ሸፍኖታል፣ ሙጅሪሙን ይዞታል። ሙናፊቅም አለ በጣም ቅርብ መስሎ ውስጥን የሚጎዳ በጣም የሚያስቸግር ለሰው አሉባልታ በውሸት ጠንክሮ ሁሉን ነገር ይዞ። አቤት ያፉንማ ምኑን ልንገራችሁ? በጣም እውነተኛ መስሎ ሲናገር ቤተሰብ ያምንና ውስጣቸው ሲሰበር፣ አቤት የሱ ወሬ፣ አቤት አለሳለስ፣ አቤት አነጋገር። አረ ስንቱን ልንገር እህቴ ላዳምጪኝ ብሎ ሲጠይቀኝ መሆነሽ ነው ውዴ? ምንስ አጋጠመሽ? ልትነግሪኝ ያሰብሽ ሚስጥር ነበረሽ? ተብረከረኩልሽ እኮ እምባሽም ቀደመ። ባክሽ ንገሪኝ የሆንሽውም አለ ወንድሜ ጠብቀኝ፣ ሁሉንም ልንገርህ። እኔም ቀጠልኩና ምንም አልሆንኩ እኮ እንዲያው ዝም ብዬ ነው። ድምጿ ጠፍቶብኛል ባይሆን ትልቋዬ፣ ስልኳ ተበላሽቶ መሰለኝ አንተዬ። ወንድሜን ስነግረው በፍጹም አላምንም። የአረብ ሀገር ሴቶች ሁሌ እንደዚህ ናችሁ፣ ውስጣችሁ እያረረ በጥርሳችሁ መሳቅ ሁሌ ልማዳችሁ ብሎ ሲለኝማ ለኡሚ እንዲያነግራት ትሰጋለች አጉል። ስልክ እንዲያታነሳ ደግሜ ስደውል ብዬ ዘጋሁበት ብቻዬን ለዋልል። አይ እህቴ፣ አይሄን ሁሉ ምስጢር ይዘሽ የከረምሽው ለማንኛው ብለሽ ለእኔ አትነግሪኝም? ኡሚ ብትሰማ በዱዓ ታግዛለች። ኡሚ ማናላት? አንቺ ባትነግሪያት ውስጧ ይነግራታል። የተኛሽበት ማህፀኗ ሁሉ ደሟ ይነግራታል። አንቺ ባትነግሪኝ ኡሚ ሁሉን ታውቃለች። ውስጧ በሀዘን ሞልቶ ሰሞኑን ተርባለች። ብይም ስላት አትበላ፣ ጠጭ ስላት አትጠጣ። እንዲያው ሆኗልና ልጆችን አደራ ፈጣሪዋን ይዛ ሁሌ ስትለምነው ምላሽ የምታገኝ ትመስላለች እኮ። እጇን ወደ ላይ ነው አንስታ ስትለምን። አልሐምዱሊላሂ ደስታዬን ባይኖቼ ላሳይህ ጌታ። ታፍኜ ሳለቅስ ሰው አለበት ቦታ ብቸኛ ሲሰማኝ በየሁሉም ቦታ። ምስጋና ይገባህ ለዋልከው ውለታ ብዬ ፈጣሪን አመሰግናለሁ። እናቴ ስላለች ሁሌም እደሳለሁ። አይ ኡሚ እናቴ ኖሪልኝ፣ እድሜሽን ያርዝመው። እንዴት ብዬ ልግለጽ? ያንቺ ዱዓ እኮ ነው። አረቦች ሲሰርቡኝ ውስጤ ሲቃጠል፣ አቤት ዝምታዬ ምን ብዬ ልንገር? አውቃለሁ አልችልም ግጥም መቅጠምኔ ደስ ስላለኝ ነው። አሳየታችሁኝ ክብራችሁን ለኔ ብዬ ገጥማለሁኝ። ለመዳም ቅመሞች በስደት ያላችሁ ፈጣሪ ከክፉ ሁሌ ጠብቃችሁ። በሰው ሀገርማ ምንም አይንካችሁ። ደስታችሁን ሽቱ ለሀገር ያብቃችሁ። አላህ በረህመቱ በዝነቱ ያያችሁ። ጭንቀትና ሀዘን ያስወግድላችሁ።
በደስታ በሰላም በተውሂድ ኑሩልኝ። ሌላ ምን አለኝ? እሱ ይጠብቃችሁ። ተዋዳችሁ ኑሩ እህት ወንድሞቼ። የሸር ስራማ ፈጣሪ የማይወደው ይበቃል እህቴ። ወንድሜ ባክህን የአረብ ሀገር ሴቶች አምነው ቢቀርቡህም ኧረ ተው ወንድሜ፣ ብዙ ኃጢአት አለው። አትወንጅል በነፃ። ምን ብዬ ልሰይም? በምን ስም ልጥራቸው? እህቴ ጠፋችኝ ብዬ ስነግራቸው ስላቸው አብሽር። እኔም ቀጠልኩና ሀገሩን ነግሬ እንኳንም አብሽር ወንድማችን፣ ሁሉም ለኸይር ነው። መሆነሽ ነው ውዴ? ምንስ አጋጠመሽ? ልትነግሪኝ ያሰብሽ ሚስጥር ካለሽማ ተብረከረኩልሽ፣ ንገሪኝ አንድማ። እህቴ አብሽሪ፣ አላህ ካንቺ ጋር ነው። ሁሉን ነገር ትቼ እነግርልሻለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ብዬ ጨርሳለሁ የግጥሜ ርዕስ። በጣም ነው የማመሰግነው። ኢንሻአላህ ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ላይክ እና ሸር ሰብስክራይብ እንዲያውም ሸር አድርጋችሁ ለብዙ እህቶቼ እንዲደርስ በትህትና እጠይቃችኋለሁኝ። ሀቂቀተን እኛ በሰው ሀገር ያለን እህት ወንድሞቼ አላህ ሱብሃነሁ ወተዓላ ከክፉ ነገር ይጠብቀን። አልሐምዱሊላህ ፈጣሪ እህቴ አይዞሽ፣ አንቺ አፍያ ሁኚ፣ አብሽሩ እሺ ውድ ዋናው ጤና አይዞሽልኝ፣ አታስቢ። ኩን ፈየኩን። ደግሞ አንቺን አይደለም ባንቺ ቴክስት ለመጻፍ ላንቺው መስሎ ቅር እንዳይልሽ ውስጤን ልንገርሽ ብዬ ነው። እዛውም ሂዶ በዚህ ተጨናንቀን በኑሮ ውድነት ይደፋናል። በዛ ላይ በምን እንደምነግራችሁ ሁሉን አስተውዬ ብቻ አልሐምዱሊላህ ይበቃኛል ብዬ ሁላችሁንም ከልብ ነው አመሰግነው። ሀባይብ ገልቢ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።